ስልካችሁ አሁን ካለበት ፍጥነት 2 እጥፍ ለማሳደግ ይህንን ሴቲንግ ማስተካከል አለባችሁ። ሴቲንግ የምትሏን አንድ ጊዜ እንካታለን። በመቀጠል ወደ ታች እንወርድና አባውት ፎን የሚለውን አንድ ጊዜ ክሊክ አድርገን ከሚመጡልን አማራጮች መካከል ሶፍትዌር ኢንፎርሜሽን የሚለውን አንድ ጊዜ እነካለን። በመቀጠል ቢውል ነምበር የምትሏን 7 ጊዜ ደጋግመን ስንነካ ዲቨሎፐር ኦፕሽን ኢኔብል ይሆናል። በመቀጠል ባክ ብለን እንውጣና ዲቨሎፐር ኦፕሽን የሚለው ተጨማሪ ሴቲንግ እናገኛለን። እሱን አንድ ጊዜ ክሊክ በማድረግ ወደ ታች ስክሮል እያደረግን እንወርዳለን። እዚህ ጋር እንደምታዩት ዊንዶው አኒሜሽን ስኬል የሚለውን ወደ 5 እንቀንሰዋለን። ወደ 5 እንደምታዩት እነዚህ ሶስቱንም ወደ 5 እንቀይራለን። ይህንን በምናደርግበት ጊዜ የስልካችን ፍጥነት በፊት ካለበት ፍጥነት 2 እጥፍ ይጨምራል ወይም ያሻሽለዋል ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዲሁም ሰብስክራይብ ማድረግ እንዳትረሱ።